እንዴት አለ? ትንሽ አፈረኝ እንጂ ደህና ነኝ። ደህና ነው። ተኝቶ ነበሩ እኮ እኛ ደግሞ እስካሁን አልተኛንም። እዚህ ላይቭ ላይ ቁጭ ብለን አላህ ይስጥ። አሜን። ቅድም ተስፋ ቆርጦ ነበሩ 4 ሚሊዮን ብር አይሞላም ብለው አይደል የተኙት? አሁን ግን 4 ሚሊዮን ብር በእርሱ አካውንት ላይ ገቢ ሆኗል። ወደ ይሄን ነገር ይታከል። አይዞሽ የኔ እናት፣ ከዚህ በኋላ ማልቀስ የለም እናቴ። ከዚህ በኋላ ማልቀስ የለም። ከዚህ በኋላ ሀዘን የለም። ከዚህ በኋላ አንገት መድፋት የለም። ከዚህ በኋላ መሳቀቅ የለም። ከዚህ በኋላ ይታከማሉ፣ ድኖ ይመለሳሉ፣ ሌሎችን ደግሞ ያሳክማሉ። እኔ ነሽ አይዞሽ እኔ ነሽ በቃ ቀና ይበል። አልቅሱ። ከዚህ በኋላ ለቅሶ የለም እናት። ከዚህ በኋላ ምንም ለቅሶ የለም። ከዚህ በኋላ ለቅሶ የለም። ከዚህ በኋላ ሳቅ ነው። እሺ፣ ከዚህ በኋላ ደስታ ነው። ከዚህ በኋላ እልልታ ነው የለና የኔ እናት አልቅስ አልቅስ። ማዘር በቃ ረጋጉ። አንድ ነገር አንድ ቃል ብቻ ተዋቸው በእናትህ ማስተር ፕሊዝ። አላህ በቃ ደክሞታል። በዚህ አጋጣሚ ማስተር በጣም እንወዳለን፣ በጣም እናከብራለን። እድሜን ያርዝ። አንተ የብዙዎች ተስፋ ነህ፣ የብዙዎች ድምፅ ነህ። ብዙ ሰዎችን በመርዳት ብዙ ሰዎች የሚያከብሩ ሰው ነህ። ክፉ አይንካ። አሜን። መቀጠል አብዲ ከዚህ በፊት እኚህን እናት እንዲረዱ መጀመሪያ ቪዲዮ ሰርቶ ነበርና ብዙዎች ጋር አንተ በኩል ነው ነገር የተሳካው። ይሄ ነገር እንዲሳካ ደግሞ ሙርቲ መጀመሪያ ለኔ ነበር የተነገረው። በውስጥ በኩል የሆነ ጓደኛዋ ጽፋልኝ ነበርና ሙርቲን ወደዚህ እዚህ እኔ ሆስፒታል አካባቢ ነው ያለው እርሳቸው ተኝተው ያሉበትና እሱን ጠርቼ የሚፈልጉት ሰዎች ጋር አድርስላቸው። እኔ እንዳጋጣሚ እንትን ስለሆንኩ ቢዚ ነበርኩኝ በዛ ሰሞን አልተመቸኝምና እሱ ነው ይሄንን ቪዲዮ ሰርቶ አንተን ጠራ፣ ሜንሽን አድርጎ ድምጻቸው የእርሳቸው ልጅ ድምጿ እንዲሰማ አድርጎ አንተም ደግሞ አላሳፈርከንም፣ አላሳፈርካቸው። አቤት እንዲረዷቸው እንዲታከሙ ያደርጋል። በጣም እናከብራለን። ብቻ ቃላት የለንም ለአንተ። አባረክ ወንድማችን አሌክስ እናመሰግናለን። ነይ እናቴ ነይ። የደስታ እንባ ነው። በነገራችን ላይ እንዳታዝኑ፣ እንዳትከፉ። ነይ የኔ እናት። አንዴ የሂታችንን ፊት ማየት እንፈልጋለን። የሳራን ከሷ ድምጽ መስማት እንፈልጋለን። ሳቋን ነው የምታየው። አይቻልም ያለችኝን ቀን ይቻላል፣ ማስተራብነት ይመጣል። እንደሚመጣ 100% እርግጠኛ ሆኜ ነው የምነግርሽ። ይመጣል ብዬ ያን ቪዲዮ አብረን ሰራን። ሚሊዮኖች ኢትዮጵያኖች አይተዋል፣ ሚሊዮኖች ሼር አድርገዋል። ወንድማችን መጥቷል። ለእናታችን ይሄ ገንዘብ ተሰብስበዋል። በጣም ከኔ በላይ ደስ ያለው ሰው ያለ አይመስለኝም። ግን ሳራ እንደዛ አልቅሳ የተናገረች አንድ ፍሬ ልጅ ዛሬ ስቃ ነው ማየት የምንፈልገው እንጂ አልቅሳ አይደለም። ሳቋን ነው ማየት የምንፈልገው። ምን ተሰብሰበ? ሳራ ወደዚህ ተጋበይልን አንዴ ብርናስ ስለምንወድሽ ተጋበይልን። በጣም ነው ሁላችሁንም የማመሰግነው። ሁላችሁንም ይሄንን ባይንን አይቶ ከጎንሽ አልለይም አለሁልሽ ብሎኛል እና በጣም አመስግኑልኝ። እሱ ሁላችሁንም አመሰግናለሁ። ሁላችሁንም እንጃ በቃ በጣም ብዙ ሰው ነበር ሰፖርት ሲያደርገኝ የነበረው። እናቴ ነው ሲሉ ራሱ የነበረው እናቴ ናት ለኔ። እንጃ ክፉ አይንካችሁ። እኔ ያየሁትን ስቃይ አትዩ። በቃ በዱዓም ሲያግዙኝ ብዙ ሰዎች ነበሩ። ምን እንደምል አላውቅም። ንግግር ላይ ጎበዝ አይደል እና ሁላችሁንም አመሰግናለሁ። ሁላችሁንም በቃ
በጣም ነው የማመሰግነው። እናቴ ልትድንልኝ ነው በቃ ማለት ነው። አዎ ትድናለች እናታችን። እኛ ሁላችንም የምንደሰትበት ቀን እንጂ አታልቅሽ። ኦኬ